እኔ የምለው ቆይ ማንቸስተር አንድ ተጫዋች ሲፈልግ አብሮ ሐሞቱ ላይ ወርቅ የሚያገኝ መሰላችሁ እንዴ? ሁሌ ማንቸስተር አንድ ተጫዋች ሲፈልግ ዋጋው የትዬ ለሌ ይሆናል። የፈጠነ አሁን ኢሊዮት አንደርሰን 115 ዋርተንና ያ ማነው ቶናሊ 100 ፈርናንዴዝ 85 ባሌባ እንኳን ባቀሙ 70 ጭራሽ ደግሞ ዛሬ አሌክስ ስኮት ነው የሚባለው 80 ሲባል ሰምቻለሁ። በቃ ምን አራቸው ነዳጅ ነው አላችሁ፣ ከፍተፍ ነዳጅ ነው አላችሁ። እንደውም አንገዛም። ራፋኤል ሊዮ ወደ ቼልሲ በቅድሚያ የአዲሱ አካውንቴ ነው የድሮ አካውንቴ ተዘግቶ ነው። ፎሎ እያደረጋችሁ ቤተሰብ መሆናችሁ እንዳረሱ። ነገ 70 ሺህ እንገባለን ማለት ነው። አታሳፍሩኝም። ወደ መረጃው ስንመለስ እንግዲህ ራፋኤል ሊዮ አዲስ ቻፕተር መጀመር ፈልጋለሁ እንዳለ ይታወቃልና ከብዙ ቡድኖች ጋር ስሙ እየተያያዘ ይገኛል እና አሁን ደግሞ ከቼልሲ ጋር እየተያያዘ ነው እና ቼልሲ ለልጁ 60 ሚሊዮን ለማቅረብ ዝግጁ እንደሆኑ እንግዲህ ጭምጭምታ እየተሰማ ነው። ያው ምን ያህል አስተማማኝ ነው የሚለው መረጃ አላቅም፣ ግን እኔ በበኩሌ ይሄ ልጅ ይችላል፣ ግን ወርክ ሬት የለውም እና ወርክ ሬት የሌለው ተጫዋች ደግሞ ለጃቪ አሎንሶ አጫወት አይሆንም። በቃ አጠቃላይ 3-4-2-1 አሰላለፍ ላይ ከሁለቱ አንዱ ላይ ነው የሚሰለፈው በግራ በኩል ማለት ነው እና እየተመለሰ የሚከላከል ካልሆነ ወይም ደግሞ እየተመለሰ ኳስ የሚያስጠል ምናምን ካልሆነ ይፈልገዋል ብዬ አላስብም እና 100 ሚሊዮን ነው እንግዲህ ኤሲ ሚላኖች የሚጠይቁበት ይሄ ልጅ ላይ እና ቼልሲ 60 ለማቅረብ ዝግጁ ነው። በዚህ ልጅ ላይ እንግዲህ ሀሳባችሁን አሳውቁኝ። ሌላኛው ደግሞ እንደሚታወቀው ቮት እየተደረገ ነው እና እስካሁን ድረስ 7ኛ ላይ ቁጭ ብለናል እና ቮቱ ቀዝቅዟል። በቃ እየገባችሁ ቮት ማድረጋችሁ እንዳረሱ ባዮ ላይ ሊንክ አለ። ከዛ ቀጥታ በቃ የኔ ስም አለ እዛች ጋር ኖሚኔት የሚለውን ጠቅ ማለት ነው። አረ ማንቺ ወደ እኔ ዞርሽ ብለሽ ክርስቲያን ሮሜሮ ችግር የለውም ወይ ይልሻለሁ እንዳታስቢ። ግን 100 ሚሊዮን ቁጭ ታረጋለሽ ብራዘር። 100 ሚሊዮን ቁጭ ካረግሽ ወይ ይልሻለሁ። ቫን ሄከንን 70 ተጠይቄያለሁ። ለቫን ሄከን 70 ቀጠየኩኝ። ሮሜሮን 100 ምንም ምርር የለም 100 ተሰጭኛለሽ እሰጥሻለሁ። ካልሆነ ግን ዝር እንዳትይ ዝር ማለት ነው። እንደውም ከፈለግኩኝ ለፕሪሚየር ሊግ ክለቦች አልሸጥም፣ ወደ አትሌቲኮ ሸኘዋለሁ። 100 ሚሊዮን ይዘህ ማመጣ ክለብ ካለ ማለት ነው። 100 ይዘና ይሰጣል። አለቀ እንዴ 150 ሚሊዮን ከፍዬ ጋላክቲኮ ስብስብ አመጣለሁ 150 ያሉት ይሄ አልቫሬዝ እርሶ ሰውዬ እንዴት የሚቀልዱት እንዲቀላጅ ነው እንዴ? አላቅም ይኸውላችሁ ይሄ ቀጥታ ከቼልሲ ጋር ይገናኛል። ቀጥታ ማለት ነው። ምን አልቫሬዝ ልታስፈርዋል ነበር? ለምንድን ነው የሚገናኘው ልትሉት እንዴት እንደሚገናኝ ሌላ ቪዲዮ ያስፈልገዋል። ሌላ ቪዲዮ ግን እርሶ ሰውዬ ትልቅ ሰው ነው እንዴ? ማናችንም አልጠበቅንም ሳይሆን እሳቸው ራሱ ያኔ ያሉት በውስጣቸው ያሰቡት ተጫዋች እሱ አልነበረም በእርግጠኝነት። አሁን ነው ድንገት የወሰኑት ማለት ነው። የት ላይ ያጫውቱት ነው? ተው አይሆንም። እርሶ 150 ሚሊዮን አቅርበው አትሌቲኮ ውድቅ አድርጎባቸዋል። 500 ሚሊዮን ዩሮ ፈልጋለሁ። አትሌቲኮ ደግሞ በጣም ይቀልዳል፣ ኦቨር ይቀልዳል። እሱ ደግሞ ይኸውላችሁ ይሄ ነገር ማለት ነው ቀጥታ ነው የሚገናኘው ከኛ ጋር በቀጣይ ቪዲዮስ እርሶ ሰውዬ ግን ማለት ነው። ጋይስ በጣም አሳዛኝ ዜና አለኝ ማለት ነው። ጁሪያን ቲምበር ከዓለም ዋንጫ ውጪ ይሆናል። ማን ማለት ነው ይውላችሁ፣ በጣም ነው የከፋኝ። ለዚህ ሰውዬ ካሪየር በጣም ነው የከፋኝ። ማን የሲዝኑ ክሩሻል ታይም ላይ ነው የተጎዳው። ገብቷችኋል? ለኛ ቻምፒየንስ ሊግ ፋይናል ስታርት ማድረግ አልቻለም። ከዛ ደግሞ በግሮይን ፓርት ኢንጁሪ ነው። ገብቷችኋል? በግሮይን ኢንጁሪ ነው ብሽሽት ምናምን በዛ ጉዳት ምክንያት ነው የማይሰለፈው ሰውዬ። ከዛ ደግሞ ዓለም ዋንጫ ያልፈዋል። በጣም የሚያሳዝን ዜና ማለት ነው። ሌላ ዜና ደግሞ እንደምትመለከቱት ዴክላን ራይስ የኢንግላንድ ማለት ነው ቫይስ ካፕቴን ሆኖ ተመርጧል። ቫይስ ካፕቴን ማለት ሰከንድ ካፕቴን፣ ሁለተኛ ካፕቴን ነው የኢንግላንድ ማለት ነው። ስለዚህ የመጀመሪያ ካፕቴን ሃሪኬን ከሌለ ገብቷቸዋል ማን ነው? ዴክላን ራይስ ነው። ገብቷቸዋል አይደለም? ለምን ኤሶዬ ካራክተር አለው። እኛም ጋር ቫይስ ካፕቴን መሆን አለበት። ገብቷቸዋል? ምንም ጥያቄ የለውም። ቀስ ብሎ ሙሉ ለሙሉ ካፕቴንነቱን እንደሚወስድ እርግጠኛ ነኝ። ማን ኤሶዬ ሜንታሊቲ ያለው ሊግ ማድረግ ይችላል፣ ይጮሃል፣ ሜዳ ውስጥ ይፈራል። ገብቷቸዋል? እንደዚህ አይነት ሰው ነው የምንፈልገው እኛ ደግሞ። ስፓርታከስና ከሪክሰስ ይኸው ማንቸስተር ዩናይትድ አመራር ይሄ የድብድብ ፊልም ምናምን ወንበዴ እንደሆኑ የምታውቁት ይኸው ለያዥ ለገናዥ ሁለት ያስቸገሩ ተደባዳቢ ምንድነው? እረፍት 45 ደቂቃ ልታፋዩቱ ነው? ፋይት አለ 15 ደቂቃ ልታደባድቡ ነው ወይ? ምን አይነት ሁለት ችግር ሁለት ፕሪሚየር ሊግ ላይ ራሱ እኮ ሆነው ሌላ ቦታ ያስቸገሩትን አንድ ክለብ ይዘ ቀይ ካርድ ልትቅም ነው እንደሱ ካር እንደዚህ ምን አይነት አሁን ይሄው ደግሞ ዝም ብሎ ወሬ ነው። ከትናንት ወዲያ ነው የሰማሁት፣ ዛሬም እየተወራ ነው እንደገና። ምንድነው ሁለት ወጠምሻ አንድ እንትን ላይ ተጫዋች ልትፈጁብን ነው? እነዚህን የሰው ግራይንደር ምን አገባኝ ለነገሩ። ቀይን ጥቅማል